ወይኔ ጉዴ! የኢዛና ፋዘር ከማን ነው የሚደበቁት? ምን ሆኖ ነው አባቴ? ምን ሆኖ ነው? አይ ምንም ልጄ፣ ዛሬ ተወረድኩ እና እዚህ ተደብቀው ምንድነው የሚያደርጉት? ጋሼ አልተደበቅኩም እኮ ሰው እየጠበቅኩ። እርሶ ሰውዬ ለምንድን ነው ገንዘቤን ማሰጡ? እኔ እኮ ገንዘብ ተርፎኝ አይደለም የበደርኩት። በገዛ ገንዘቤ ልሰቀኝ እንዴ? የምን ብድር ነው ልጄ? ኢዛናን ለማስመረቅ ትንሽ ብድር ከሷ ወስጄ ነበር። ስሙ ከዛሬ እንዳያልፍሽ ጋሼ። ይሄን ነገር ግን ኢዛና ያውቀዋል? አያውቅም ልጄ። በፍጹም ይሄን ነገር መስማት የለበትም። ይሄን ነገር ልጄ እንዲሰማው አልፈልግም። ይጨነቃል። ሄኒ በእናትህ የት ነህ? ፈልጌ ነበረ። ሰፈር ነኝ። እታች ሰፈር ጠብቃለሁ። ቶሎ ናሽ። መጣሽ። ይዙ ምን ሆነ ነው? ሄኒ ዛሬ ፍቅረኛ ልደት ነውና ስጦታ ምን ገዝቼ እንደምሰጣት ግራ ገባኝ። ስጦታ? አዎ ምን ገዝቼ ልስጣት? ይዙ በህይወት ምን ማስቀደም እንዳለብን አታውቅም። ምን ለማለት ፈልገህ ነው? አባት አትንገረው ቢሉኝም አንተን ለማስመረቅ ብዙ ብድር አለባቸው። ይዙ የሚቀርውን አስቀድም። እኔ በምችለው አግዛለሁ። አሁን ቅዳሴ ልንሄድ አብረሽ የጠበቀኝ ስለሆነ እንሂድ።